በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ሰገሌ ኬሰ መልካሳ መቃባ መቃይልማ መቃፍረ ቁልቁሉ ሰደን ዋቀ ተኮ ኒያምና ክቡር አባታችን መልአከ ብርሃን ቆሞስ አባ ወልደ ገብርኤል በቀለ የዚህ ታላቅ ካቴድራል ቤተ ክርስቲያን አስተዳዳሪ፣ ክቡር ሊቀ መዘምራን ቀሲስ ሶሪ ጉደቱ የዚህ ታላቅ ደብር የስብከተ ወንጌል ክፍል ኃላፊ፣ ክቡራን አበው ካህናት፣ ማኅቶተ ቤተ ክርስቲያን ወንድሞች ዲያቆናት፣ በ40ና በ80 ከማኅፀነ ዮርዳኖስ በመንፈስ ቅዱስ የሥላሴ ልጅነት ያገኛችሁ አባቶችና እናቶች፣ ወንድሞችና እህቶች፣ የመንግሥቱ ምሳሌ የሆናችሁ ሕፃናት በልዑል እግዚአብሔር ፍጹም ሰላማዊ ሰላምታ ቃል ሰላም እላችኋለሁ። እንደምን ለዚህ ሰዓት ደረሳችሁ? እንደምን ለዚህ ሰዓት ደረሳችሁ? አከመ ወልተኒ አከመ ዮነ ጌሰን አሜን። ጅራችሳ ልቡ ኬኛ ከንቴ ዋቅኔ አቦተ ኬኛ ክርስቶስ ኢየሱስ ፎንጭቱ ለፌ ጨቡ ዲገ ደንገለው ሁንደረ ኦልቼ ጉያ ጃለተማ ጉያ ኤብቢፈማ ከና ሁንዱመራ ኑ ፊለቴ ኦብዲ ቁልቁሉማ ከነቲ ከወልቲ ኑ ቀቤ ዋቅኔ ቁልቁሉ ገብርኤል ዋቅኔ ኬኛ መቃኒሳ ከኑፋቴፍ ኦሎል ከንጀደ ኑፈተው እግዚአብሔር አምላካችን በሰላም በጤና ይችን የምናፍቃትን ቀን ስላደረሰን በድጋሜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በገጌሰን እኔ ለመታዘዝ ያልነው በእውነቱ ከሆነ በጀርባ ያሉት ታላላቅ አባቶቼ አሉ። መታዘዝ ከሰነፍ መስዋዕት ይበልጣል ስለሚባል ነው። ማያስተምረን ኤኙኑ አበርሲሱ ሜኑ ፐዳሜ ኤኙኑ አበርሲሱ ኤኙኑ አጎርፈቱ ሜ ዋቀዩ ጀዳሜ ኑቲ ዱበዱ ኑ በርሲሲ ኑ ጎርፈዱ ከንኬ ኑ ታሲሲ እንደንደ አሁን እንደንደ ዋቀዩ ገለኒ ሳፈተው እንደ እግዚአብሔር ቅዱስ መልካም ፍቃድ ለተወሰነ ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነን የሚፈልገውን ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። የትምህርታችን ርዕስ ይከፈትለታል የሚል ይሆናል። የማቴዎስ ወንጌል ምዕራፍ 7 ቁጥር 8 ላይ ወንጌለ ማቴዎስ በቆምና ቶርባ ለኮንስ ሰዴት ጉባረቲ አከነ ጀዳ ከንከነቱ ሁንዲኑ ኢንፉዳታ ከንበርባዱስ ኢናርገታ በልበለ ከርኩቱስ ሂምበነማፊ መተዱሬም በሩምሰ ኬኛ ሂምበነማፍ ከንጀዱታ ዋቀዮ ሁንደ ኬኛ አከኑ በርሲሱ አመስ ፌዳፍ ጃለለ ዋቀዮ ኑፈተው ዛሬ በዘመናችን ብዙ ሊከፈት መከፈት የሚገባው በዓለማችን በኃጢአት ብዙ የተዘጉ የሰላም፣ የፍቅር፣ የአንድነት፣ የመኖር፣ የስደት እነዚህ ሁሉ ተዘግተዋል። አሬተሙን ብየለፋረቲ ነጋደሙን ብየለፋረቲ ተኩማ ደሙን ብየለፋረቲ ተዝገበው ደደቡን ብየለፋረቲ ሁንዶኒ ኩን ፈጫኒ ጅሩ ጀቹ ኤኑ በሉ ደንዳ ኤኑ በሉ ደንዳ። እስኪ ወንዶች ብቻ በዚህ በኩል ያላችሁ ተናገሩ። ማመክፈት ይችላል? እስኪ ሰላሙን ማመክፈት ይችላል? ፍቅሩን ማመክፈት ይችላል? አንድነታችን ማመክፈት ይችላል? እስኪ አንዴ እናንተ ብቻ እግዚአብሔርን አመስግኑ።
jitu munisi naga mamini naga keenya eenyudha alkan guyyaa kan godhu eenyudha mana kaane bakka qulqullummaa kana akka dhufnuuf kan nu gargaare eenyudha hunduma gochuu hin danda'u kanaaf isa cufa eeyuu godhuu danda'a isa baname immoo eeyuu cufuu danda'a jiraataa kan ajjeesu du'a immoo kan jiraachisu eenyudha galanni isaaf haa ta'u በዚህ ርዕስ ላይ ብዙ ሰዎች እግዚአብሔርን ፈልገው እግዚአብሔርን ያገኙዋል namoonni baay'ee jireenya isaanii keessatti kan waaqayyo barbaadanii waaqayyoodhaan kan argatan namoonni baay'een jiru akkuma kanammoo namoonni waaqayyo barbaachuu dadhabanii waaqayyoon akkamittiin argamuu akka danda'u addunyaan dukkana ishee kan itti uffiste namoonni baay'een jiru dukkana nagaa keessa kan jiraatan dukkana jaalala keessa kan jiraatan dukkana waliigaltee dhabuu keessa kan jiraatan namoonni baay'ee har'a haguugamanii jiru har'a waaqayyoon maal jedha dukkana kana cabsuudhaaf anamanamaa galanni waaqayyoodhaaf haa ta'u ታዲያ በዚህ በትምህርታችን ርዕስ ላይ እኛ እግዚአብሔርን ፈልገነዋል ወይ የሚለው ትልቁ ጥያቄ ይቀርብልናል እግዚአብሔርን ስንፈልገው ብናገኘው ምን እንጠይቀዋለን ኔሶ በርባኔ waaqayyo arganne maal gaafannalat abboonni keenya baay'een ganama barattaniitti warroonni waaqayyo barbaadanii argatan fuula waaqayyo duratti waan isaan dhiyeessan waan isaan fuula waaqayyo duratti diriirsanii galanni isaanii guddaa kan ta'e marree har'a waaqayyo gaafa barbaannu waaqayyoon hunduma keenyaaf deebii qaba mee waaqayyoon hunduma keenyaaf deebii qaba jedhame እግዚአብሔር ለኔ መልስ አለው በሉ እስኪ ዛሬ አልቅሰን ልንመጣ እንችላለን የሚገርማችሁ ነገር ጠግቦ የመጣ በዚህ ጉባኤ ሊኖር ይችላል ደግሞ አንጀቱ ታስሮ ባዶ ሆኖ ተርቦ የመጣ ሊኖር ይችላል ማያውቃል ኢዮቤካ ገመር ኢዮቤሎፍ ተለቁፍቴ ነቢ ተገለኒ waaqayዮን አፈተው ስለዚህ እግዚአብሔርን ስንፈልገው በመጀመሪያ ደረጃ ላይ እግዚአብሔር ለኛ የሚመልስልን መልሶች አሉት የመጀመሪያው የእግዚአብሔር መልስ እሺ የሚል ይሆናል የመጀመሪያው መልስ ምንድነው እግዚአብሔር እሺ ይበለን ዛሬ ያልቀሰናል አንብተናል እያንዳንዳችን እናነባለን በእግዚአብሔር ፊት ነገር ግን ጠብ ያለ ነገር የለም ህምቦኛ ፉለ waaqayyo duratti ሰገነይ ቆማና ገሩ ደቢን ደርገን የማይሆናት ማሊን ደላት በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢያሪኮ ሲጓዝ አንድ በኢያሪኮ መንደር ላይ የወደቀ ለዘመናት ብርሃን ያጣ አንድ ሰው ነበረ ይላል ይሄ ሰው የበርጤሜዎስ ልጅ ጤሜዎስ ይባል ነበረ ይላል ከኔ ጋር ናችሁ አለዱካ ጅርቱ ምኒ ilma Barximeos kan jedhamu ጤሜዎስ kan jedhamu magaala kanatti kufee ture saboota waaqayyo qaroon isaa arguu hin danda'u namootaan deddeebi'a namootatti hirkatee kan jiraatudha namni kun nama guutuu miti ammayyuu waaqayyoon nama guutuu nu haa taasisu እውነት እግዚአብሔር ሙሉ ሲያደርገን እኮ የሚገርም ነው አሁን ስናይ ቀላል ነገር ይመስለናል ስንሰማ ቀላል ነገር ይመስለናል በእግራችን ስንራመድ ቀላል ነገር ይመስለናል ሁሉ ነገር የሚገባን እግራችን መራመድ ሲያቅተን ሁሉ ነገር የሚገባን ብርሃናችን ማየት ሲደክመው ነው ሁሉ ነገር የሚገባን እጃችንን መዘርጋት ሲያቅተን ነው ነገር ግን ሁሉም ነገር ያሳካልን ጤና የሰጠን ማን ነው ኧረ ተናገሩ ማን ነው ጤነኛ ያደረገን ማን ነው ምስጋና ይገባውም ታዲያ ለዚህ ነው ነብይ እግዚአብሔር ኤርምያስ ምን አለ ጤናችሁን እመልስላችኋለሁ አለ እግዚአብሔር የሀገራችንን ጤና ይመልስልን አሜን ምን ነው አሜን በሉ እንጂ waaqayyoon ammayyuu nagaa biyya keenya nuuf deebisu waaqayyoon ammayyuu nagaa mana keenya nuuf deebisu ammayyuu waaqayyoon nagaa mandara keenya nuuf deebisu
አዲን ደንዴ ሰዳ ገለኒ ሳፈተው እንደንዳ ዋቀዮ ሞርሜ ነው ሰው ጤና የለው። የሚገርማችሁ ክርስቶስ እልፍ ከሆኑ ህዝብ ጋር ሲጓዝ ጤሜዎስ የተባለ ድምፆቹን ከፍ እያደረገ የዳዊት ልጅ ሆይ ማረን፣ የዳዊት ልጅ ሆይ ማረን ሲል የሚጎስመው የሚገፋው ብዙ ነበረ ይላል። እንዳይናገር አንዳንዴ እንዳንናገር አንደበታችን ሊዘጉ ይችላሉ። ስለ ቤተ ክርስቲያናችን እንዳንናገር፣ ስለ እውነት እንዳንናገር ዱጋና ፈካይ ዱበነ ዱጋና ፈካይ ዱበነ ዱጋና ፈካይ እንዳበነ ተሪነሞኒ ባየኒ ባነ መረገድ የሱ ደንደው ዋቀዮን ገሩ ከለቲ ሰነጨብሱ እንደንዳሞ እንደንደው ገለኒ ዋቀዮ ዳፈተው እነዚህ ጀረኒኒ ምንድነው የሚያስጨው? አሁን ሰላማዊ የሆነ የሰላም ንጉሥ በዚህ ከተማ መጥቷል ኢየሱስ የተባለ መድኃኒት አሉት። ከዛም በኋላ የሚገርማችሁ ነገር ክርስቶስ ከብዙ ሰዎች ጋር እየሄደ ነው። የሚገርም ነገር ማለት ጤሜዎስ የተባለ ድምፁን አሁንም ከፍ አድርጎ መጮህ ጀመረ። አፉን ዘጉት እንዳይናገር። የሚገርማችሁ ከብዙ ገበያ መካከል ማለት ነው ሁሉም ይጮኻሉ፣ ሁሉም ያጓራል፣ ሁሉም ይናገራል። ነገር ግን ዳር ተቀምጦ የተገፋው፣ ዳር ተቀምጦ የወደቀው፣ አይነ ብርሃን ያጣው፣ ደጋፊ ያጣውን እግዚአብሔር በእነሱ መካከል ሆነና ምን አለ? ያ የሚጠራኝን ወደዚህ አምጡ አለ። እግዚአብሔር በፍቅሩ ይጥራል። ስለ ጠራን ነው እኮ የመጣን። ክብር ለአምላካችን ይሁን። ኢስሚ ወንተኑ አመጡን ጃለሳት ወንተኑ አሜ ዋማኔ ወሮኒ ከሌሰን እንገዳ አሪያቱራኒ እንዱበት እንጀነኒ ለፈቲ ከንደበላ ቱራኒ ማልጎደ አዋራ ሳራቲ ርጉፈኒ አሁን እንክብካቤ በዙለት እግዚአብሔር ጠራ። ዝም የማያሰኘው በፊቱ መቆም የማይችሉት ክርስቶስ የዓለም የሰማይ ንጉሥ የሆነ ድምፅ ሲያሰማ ሁሉም ዝም አለ። ናሉት አዋራውን ከሱ ላይ ያራገፉ፣ እንክብካቤ አበዙለት። እግዚአብሔር ሲጠራ ጌታ ሆይ የሚያከብር ይበዛል። ማ ሲጠራ? እግዚአብሔር ሲያነሳን የሚጥሉን እራሳቸው ፊታችን አይቆሙ። ማ ሲያነሳ? ስለዚህ የሰው ነው የእግዚአብሔር ይሻላል። ከወደቅንበት አንተ አንሳን በሉ እስኪ። ከታመምንበት አንተ ማረን በሉ እስኪ። ከጭንቀታችን አንተ ገላግለን በሉ እስኪ። ከመከራችን አንተ አውጣን በሉ እስኪ። ሰው ቢያወጣን ጊዜያዊ ነው። ሰው ቢያነሳን ጊዜያዊ ነው። ሰው ቢንከባከበን ጊዜያዊ ነው። ነገ በጀርባ ይወጋልና ፍቅር የሆነው እግዚአብሔር ግን ስለ ትናንትናችን ሳይሆን ስለ ዛሬኛነታችን ይፈልጋል። ስንቶቻችንን በፍቅር ወደ ልባችን የመጣ? ስንቶቻችንን በፍቅር ወደ ንስሐ የቀረብ? ዘመናችን ክፉ የሆነ ነው። ነቢዩ በትንቢቱ ሚልክያስ ምን አለ? ክፉ ዘመን ትመጣለች፣ ቀጥ ብላችሁ የማትሄዱበት ዘመን ትመጣለች አለ። ይሄ የኛ ዘመን ነው። ፍቅሩ የቀዘቀዘበት፣ ባዶ የሆነበት፣ ጃለሊ ከንረት ወሊ ገልቴን ከንረት አሪን ተረሸኪን ኢንተልያር አባን ኢልሚ አባሻካ መነ ኬሰቲ ጎዶ ቶኮ ኬሰቲ ጃለሊ እንጅሩ ዋቀዮን እንጅሩ ከና ሰቦተ ዋቀዮ ከነኙ ተወያ ኤውቶን ነመጎዳ ኤውቱ ነመዳቡ ደንዳ ኤውቱ ፊናል ነመጎዳ ይሰዱ ወረ ሰቦተ ዋቀዮ ክርስቶስ ሲያነሳው የሚገርማችሁ ነገር ግርግሩ በዛ። ከዛም በኋላ ብዙ ገበያ ለማሳጠር ያለው እሱን ከቦት ነበርና ጠራው። ምን እንዳደርግልህ ትፈልጋለህ? ማለቀሲት ታሲቱ በረባደናል እጀኮ ናፈኔ ቀሮ እጀኮ ዛሬ ያየን ነው። ይሄ ጆሮ ዛሬ የሰማ ነው ወይ? አንደበታችን ዛሬ ያስተዋለ ነው? በዚህ በማቴዎስ ወንጌል ትዝ የሚላችሁ ከሆነ ልክ ክርስቶስ እየተገፋ ወደ ቀራንዮ ሲወስዱት ሐዋርያው ቅዱስ ጴጥሮስ ጆሮቹን ሰንጥቆ መሬት ላይ የዘረረለት የጣለለት ያንን ሰው ትዝ ይላችኋል። እያለቱላት ዱከሟን ዋቀዮ ጴጥሮስ ጉረሳ ጉዴ ይራገት። የሚገርማችሁ ክርስቶስ እናደረገ ሴፉን ወደ ቦታ እንዲከት አደረገውና የወደቀውን ጆሮቹን ክርስቶስ አልፈለገም። ከኔ ጋር ናችሁ? ኢምበርዋን የሚገርማችሁ ነገር ክርስቶስ እጁ ሰደደና ማን ነው አዲስ ጆሮ ሰጠው። ኧረ ዛሬም አዲስ ጆሮ ያስፈልገናል። ሰላሙን ብቻ የሚሰማ
ፍቅር የሆነውን ነገር ብቻ የሚያይ አይን ያስፈልጋል እያጠራ አዲስ የሆነውን አይን አዲስ የሆነውን ጆሮ እግዚአብሔር ለሁላችንም ይስጠን። አሁን ይሄ ጆሮአችን ኃጢአትን ብቻ የተለማመደብን ጩቡዱ ወለነ መታጅረ ነገ አጅራ ኢሰሰገሌ ዋቀዮ ነገኘት ጅራኑ ዋቀዮ ምንዱ መገኛ ብሉ ባላቱ ገለኒ ዋቀዮ ራፈተው ፈይመራደ አቺ ቦደ ዋቀዮ ማልጎሬ ማሉማ ነብቸ ሰና ይላለ አመንቲን ኬሲ ፈይስቴት ይለኒ ገለኒ ዋቀዮ ራፈተው እምነት አድኗል ይክሲል ያሰው እየዘለለ እያየ መራመድ ጀመረ። ዛሬም በእምነት ጎዳና በሃይማኖት በክርስትና በንስሐው በሥጋውና ደሙ እያየን ለመመላለስ እምነት ያስፈልጋል። አመንቲኑ በርባቸ ሰቦተ ዋቀዮ እያለቱላት ዱበርቲ ኢሼ ወጋ ኩነ ለመጉቱ ዲግኒ ኢሼ ደንገለው ገባን ባዬ ኦሶ ክርስቶስ ዱካ አዴማ ጅረኒ ወሮኒ ሱን ሁንዱን ዲሳኒዩ ክርስቶስን ቀቀባ ቱረን ኢሼ ገሩ ማልጎቴ ወጋ ቆላ መዲግ ኢሼ ኦሶ መደንገላ ጅሩቲ ጉያ tokko waaqayyoon nafa iseetti amantii turte. Warroonni arra siree irra jirtan warroonni daawwaa dhukkubaadhaan cinqii keessa jirtani amanaa waaqayyoon fayyinni isaa dhiyoodha. Amanaa waaqayyoon dinqii isaa dhiyoodha. Yommuu Yerusaalemitti dhufe jedhamu saboota sana gidduu baatee maal goote itti dhufachuu barbaadu isa fuuldura dhaabachuu barbaadu booddee isaatii fiiqee wayyaasaa duwwaa tuquun narraatti eegamatti amantiidha. Yommuu isheen deemtee wayyaasaa sana fiiqisaa tokko jechuudhaaf dhiigni ishee qaxxiree dhaabbatee galanni waaqayyoodhaaf haa ta'u. Yeroo kana waaqayyoon humni dhageessaatii ba'ee maal jedhanii duukamoon yegooftaa namoonni baay'ee sitti bu'aa jiru jennaan amantiidhaan nama nawwee jira. Erga dhufuun keenya innollee amantiidhaan waaqayyoon ta'u. Erga deddeebi'uun keenya innollee amantiidhaan Xiyoos fayyuu barbaade waaqayyoon isheen dubartiin waggaa 12 dhiigni ishee dhangala dhiigni waaqanaaf dhaabbatuun barbaade waaqayyoon ishee jedheen wangeela Maatewos boqonnaa 8 lakkoofsa 8 irratti ajajaa dhibbaa kan ta'e fuula waaqayyoo dhufe ilma isaa jalaa dhukkubsate dhiphina kee baadhu gara waaqayyootti kottu gidiraa kee baadhu gara waaqayyootti kottu innimmaa kee baadhu gara waaqayyootti kottu inni furmaata wanta ta'eef inni maalla furmaata jedhame inni maalla furmaata wanta ta'eef yeroo kana maal jedheeni akkati mana koo dhuftuun barbaade akkati gara mana kootti sittees kadhannaa naa gootu hin barbaade garuu yaa gooftaa jedhe ati sagalee duwwaa dubbadhu daa'imni koo naa fayyaa'e amantii kan argaa jirtu laata አንተ በቃ ቃል ብቻ ተናገር አለ ያ መቶ አለቃ። ከዛም በኋላ ክርስቶስ ገረመውና በእስራኤል ላይ እንደዚህ ያለ ነገር አላየሁም አለ። ክርስቶስ ቃል ሲናገር ብላቴናው ተተረተረና በእግሩ መራመድ ጀመረ። ማን ይችላል? ለዶክተሮች ያልተቻለ፣ ለባለ እውቀት ያልተቻለ፣ ለባለ መድኃኒት ያልተቻለ ለማን ይቻላል? ምስጋና ለሱ ለእግዚአብሔር ይቻላል። ለእግዚአብሔር ይቻላል። እግዚአብሔር ቤተሰቦች ሁሉ በጎቹ ሁሉ መራቦቹ ከንደንደው ዋቀዮ ወንተ ተኤፍ ለዚህ ነው ነቢዩ ኤርምያስ በምዕራፍ 29 ቁጥር 11 ላይ እንዲህ አለ። እናንተ አለ እስኪ ሁላችሁም ድምፃችሁን ከፍ አድርጉና ለእናንተ በሉ እስኪ ለእናንተ በሉ እስኪ የማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ እሰጣችኋለሁ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም አለ። ክብር ለአምላካችን ይሁን። የእርሚያን ስዲግ ያዱ አንዱ ዋቤከ እትቡ በከዘ እንስ ያደ ነጋፍ ያደ ወንተ ስዲግ ገለፉን ዱራቲ ኤገተን ስዲግ ራወቹ መለ ያደ ይሲም ባለሱ ምን ለእናንተ የማስባትን ሐሳብ አውቃለሁ አለ። አንዳንድ ጥያቄ ጠይቀን ካልተመለሰ ሌላውነት ይቀይራል፣ ሌላው አቅጣጫውን ይቀይራል። እስኪ እንጽና የእግዚአብሔር ቤተሰቦች አማ ጀጀባችሁ ደምኔ በከጅሩት ወንሱ ደምኔ በከጅሩት አመንቲን አንጨሙ ደምኔ
በሉቃስ ወንጌል ላይ ትዝ የሚላችሁ ከሆነ እቺ ማርያም የምትባለው በመጠበቂያው በግንዱ በክርስቶስ አማናዊ አውደ ምሕረት ላይ ቆመችና እሱ እስከሚናገራት ጠበቀች ለ84 ዓመት። በሉቃስ እንግዲህ በኋላ ሁሉም ነገር ከሞተ በኋላ 84 ዓመት ክርስቶስን ጠበቀችው። ዛሬ እኛ አንድ ወር ከታመምን እኮ ትዕግስት የለንም፣ ተስፋ እንቆርጣለን። እግዚአብሔር ተስፋችንን ሙሉ ያድርግልን። ከኛ ይልቅ ማለኛ ያስባል ኑራቲውና ከያሉ የኙና ገላኔ ዋቀዮና ፈተው ሌላውና ሁለተኛ እግዚአብሔር ቆይ ይላል። እግዚአብሔር ምን ይላል? ቆይ ተከቱሪ ነው ዋቀዮ ጋበቲ ከራቱ ያርቀበል ይሽሄዳ አቺ ወደ ሞቱ ይላል። በዚህ በመጽሐፈ መክብብ ምዕራፍ 3 ላይ ለሁሉም ጊዜ ያለው ይላል። ለሁሉም ምን አለው? ሜ ዋንዱ አብጆሮ ቀበጀዳሜ ኮልፉ የሮንጅ ረጀዳሜ ገመዱ የሮንጅ ረጀዳሜ ገዱ የሮንጅ ረጀዳሜ ዋቀዩኑ አብጆሮ ቀበሉት ዋቀዩ አብጆሮ ቀምናላ። እግዚአብሔር ለኛ የሚገርማችሁ ጊዜ አለው። እኛ ግን ለእግዚአብሔር ጊዜ የለንም። አንዳንዴ አይታችሁ ታውቃላችሁ? ትናንት ዘማሪ የነበሩ ትናንት ቀዳሽ የነበሩ ልክ የሆነ ስራ ሲያገኙ ስለ አገልግሎት ያወሩላቸዋል። ለምንድን ነው የጠፋ? ስራ ቢዚ ያደረገኝ። ስራ ምን ያደረገኝ? ቢዚ። ከዛም በኋላ አሁንም የሆነ ጊዜ ስጠይቁ ለምንድን ነው የጠፋ ትሉታላችሁ። አሁንማ ሊመቸኝ አልቻለም ይላሉ። ምን ሊሆነኝ አልቻለም? በመጀመሪያ ስልክ ስትደውሉ ቢዚ ይላል። ከዛም በኋላ ምን ይላል? በሁለተኛ ጊዜ ላይ ማለት ነው ኔትወርኩን ቢዚ ያደርጋል። በሶስተኛ ጊዜ ላይ የደውሉላቸው ደንበኛ ከአገልግሎት መስመር ውጪ ናቸው ይላል። ያ ቢዚ የሆነው ከመስመር ውጪ ይሆናል። ጥቅሙ ከመስመር ውጪ ያደርገዋል። ትናንት የሚዘምረው ለዝማሬ ጊዜ አለው፣ ለቅዳሴ ጊዜ አለው፣ ቃሉን ለማድመጥ ሕይወት የሆነውን ለቃሉ ጊዜ የነበረው ሁሌ ማለት ነው። ለስጋ መኖር ሲጀምር ግን ቢዚ ይሆናል። እባካችሁ ለእግዚአብሔር ቢዚ አትሁኑ እባካችሁ። አሁን ቢዚ በዛ፣ ትንሹም ትልቁ ቢዚ ሆነ። ለመልካም ነገር ቢዚ ነን እኮ። አንዱ ከአንዱ ብር ይበደራል አሉ። ከማን ይበደራል? ከአንዱ ተበደረ። ጎረቤታችሁ ነው ኦላኬ ሰናው ብሪሊቄ ፈቴቲ ይምብልብልፊ ሄሎ ፈያዳ ነጋገለ ተዋቀዮ ማሎ ብሪ ከዳን ድረስ ይላዴ ናዴቢ ሰናኒ ሄሎ ማልጀት ነጋማን ጅወድ አይሰማም አለው። ከዛም በኋላ አይሰማል ብሬ መለሰልኝ ሲለው ኔትወርክ ነው መሰለኝ አይዘጋም ብሎ አይሰማም ብሎ ዘጋበት። አያችሁ ብዙ ነገር ዘግተናል እኮ። መልካም የሆነው ምቹ ነው ከቃሉ ጋር መኖር የሚያስችል ነው። ትናንት መልካም ነገር ሲደረግልኛ መልካም ነገር እናድርግ። ስለዚህ ለጥያቄያችን እግዚአብሔር ጊዜ አለው። እንድንበላ፣ እንድንጠጣ፣ እንድንደሰት፣ እንድናዘን ጊዜ ከኖረው ለምንጠይቃቸውም እግዚአብሔር ጊዜ ካለው እንጠብቀዋል። ምንድነው ከግምና ወደዛ ወደዚህ ማለት አችጀሩና ጀሩማ እያለቱ ናተው ጅኑ ከቦታ በቆና ዲደመለ ኮሰ ዲደመረት ቁልቁሉም ጳውሎስ በሰው በርሲሳ ጅሩቲ ሰዓቲት ዴሬሰ ጀዳ ለዱጋ ጅርቱ ገባብሱ እኔረተ ኤውኑ ዱጋተው አስራዛው ሁላቸውም በልባቸው ምናሉ ይሄ ሰው አይጨርስም እንዴ ማለት ጀመሩ። እኛ ሁሌም እኮ ቅዳሴው ረዘመ ነው እንጂ አጠረ ብለናል። ፋርፈናን ሳን ዴረቴ ማለኝ ገባበተ ጀነም ጀነቤና ኡጋራ ብለና ማለት ምንም ከዛም በኋላ ጳውሎስ ልክ እያስተማረ ያለ አንድ እንደኔ ያለ ዱርያ ያለ መስኮት ላይ ተቀመጠና እንቅልፍ ያዘው። እግዚአብሔር ከኃጢአት እንቅልፍ ይሰውራል። ዛሬ ብዙዎቻችን አንቀላፍተናል። ማያንቃል። ለዚህ ነው ቅዱስ ጳውሎስ አንተ የተኛ ንቃ አለ። እግዚአብሔር በቃሉ ያንቃል። እግዚአብሔር በቃሉ ያንቃል። ሰገሌ ሳቲን ዋቀዮን ነው አደመቅሱ። ልክ ቅዱስ ጳውሎስ እያስተማረ ያለ ማዕከል ላይ ደረሰና ብላቴናውን እንቅልፍ ስለያዘው ወደቀና ሞተ። እግዚአብሔር ከሞት ይሰውራል። ዛሬ ብዙዎች ሙተዋል ንስሐ ሳይገቡ። ዛሬ ነገ ያሉ እድሜ ምክንያት፣ ስራ ምክንያት፣ ወጣትነትን ምክንያት እያደረጉ ዋንዱማ ሰበበ ጎደኒ ኡሙሪ ሳኒ የሮ ሳኒ ሆጂ ሳኒ ሰበበ ጎደኒ ነሙኒ ባይገረ ዋቀዮት ከዋመንቱ ዋቀዮም ዶራቲ ነው አውር ዱአ ጋቢ ቀምኔራት ኦሶ ገረ ዋቀዮት እንዲያቲ የሮ ከና ጳውሎስ ማጀሬ ኢኒና ማለት ጉርጉምቱ እንድነው ያጫጫቸዋል። ስንቸገር እንጫጫለን፣ ስንራብ እንጫጫለን። መቼውን እግዚአብሔርን የምናመሰግነው? ከዛም በኋላ ብላቴናው አልሞተም በሕይወት አለ። ግን ብላቴናው ሞቶ ነበረ። በእምነት ስንሆን፣ በእምነት ከተማ ላይ ስንመላለስ፣ በሙታን መንደር ብንሆንም እንኳን
በምን ወደቀ? በእምነት። በችግራችን በእምነት እንውደቅ እባካችሁ። ጠቡ ጋባ ጠብዱ ጋባ ቤለውቱ አመንቲዳን ኩፊ ኩፉን ኬኛ እርገነው ለጋባ የቦኑ አመንቲዳን አኩፍኑ። እስኪ ልባችን ቅን ይሁን፣ አይምሯችን፣ አስተሳሰባችን ሜ ዋንጋሪያ ያን ዋቀዮን ዋንጋሪያ ከሉላቱፍ ዋንቀጀላ ያን ዋቀዮን ቀጀላ ገንዴ ያንቀሉ ጎቹ ደንደው የሮ ቀና አመንቲዳን ኩፌ ዳይምኒ ኩኒ ሂንዱኔ ከጀዱ ቁልቁሉም ጳውሎስ ሮኒ አከነጀዱ ሁሉ ሳሊን ጀባተኔ ቅዱስ ጳውሎስ አልሞተም ብላቴናው ሲል ሁላቸውም ተጽናኑ ይላል። ስንቶቻችን እስኪ በቃሉ ተጽናንተናል? ስንቶቻችን ቃሉ እኛን አረጋግቶናል? ሜቀርጌ ሰገሌ ዋቀዮን አንጀባተ የሮ ቀና ነምኒ ዋቀዮን ጳውሎስ አመንቲዳን ዳይመ ከነረት ኩፌ አፉረሳ ቲጋ በደበርሱ ዳይምኒ ዱዌ ልቡዳን ዳበተ ገለኔ ዋቀዮ ዳበተው ስንጠብቅ ብዙ ነገር እናገኛለን። ገብርኤል ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ምዕራፍ 4 ቁጥር 4 ላይ ጊዜውና ሰዓቱ በደረሰ ጊዜ ይላል። አያችሁ አዳም እግዚአብሔር በነገረው ሰዓት ጊዜ ጠበቀ። እንደገ ጉያ ዋቀዮ የርገ ወደ ጋባ ጉያን ሱር ራወቱ ዋቀዮን ኢመሳ ይሰጃለቱ ፈየረ ኬኛ ሁኖ የርገ ገዳን ሳፈተው ቀራም በዝሩ ገለቴ ፈታ ዋቀዮ ተዚላችኋል። በዚህ በዮሐንስ ወንጌል ምዕራፍ 2 ላይ ወንጌል ዮሐንስ በቆና ለምረት ታሪኬኛ ማረሚን ማነዶኪ ማስከሰት እንዲጣተ ነምኒ ኩን ዋኛቺቱ ዋን ኦባሶ ዳብ አንዳንዴ ሰው ጠርተን ድግስ ደግሰን እጃችን ሲያጥርብን ትናንት እያበላ የነበረ ትናንት እያጠጣ የነበረ ከንከሌሰ ነመኛችስ ከንከሌሰ ነመ ኦባስ አረሴናን ትጅንጂረሜ ሀርከቀሌ ይጋፈተው ዛሬም በዘመናችን እያየን ነው። ትናንት እያበሉ የነበሩ ዛሬ እየተሰደዱ ነው። ዛሬ ራሳቸውን ማምላት ያለ የሚበሉትን አጥተዋል። ትናንት ቤት የነበራቸው ዛሬ ቤት አጥተዋል። ዛሬ ህዝቡ የተሰደደ ነው። አለ ተባጅረ ነምኒ ማሊ ቀላት ከሌሰሬ እንደደይ ሰፈጫስ ነው ያራም መቻገር የትናንትና የዘራ ነው ዛሬ ያጨድና እግዚአብሔር ዛሬ የምህረት እጆቹን ይዘርጋልን። አሜን በሉ። አንዱ ብዙ ኃጢአት ሰራና ወደ ንስሐ አባቱ ሄዳ ችቡ ባየር ገደለጌ ወደ ገራ አባጋ ቢሳ ጋፈደሙ የሚያደነግጥ ኃጢአት ነው። ከዛ የንስሐ አባቱ ተገረሙና ምን አሉት? 3 ጊዜ ስገድ አሉት። ስንት ጊዜ? ሴሰዲ ሰገዲቲ ችቡ ኬሞ ያደዱ ጀረኒ ኃጢአትን እያሰብ 3 ጊዜ ስገድ ሲሉት አባ 300 ነው አላቸው። አይ 3 ጊዜ አባ በየቀኑ 300 ነው እንደጋግመው ማለት ነው። አይ ልጄ ኃጢአትን እያሰብ 3 ጊዜ ብቻ አልኳል። ከዛ ልክ ብላቴናው ሰውየው እየሰገደ እያለ እግዚአብሔር ለእነዚህ አባት ይገለጥላቸውና እንዴ አባ ምን ሆነ? ይሄ ሰውዬ ኃጢአቱ ብዙ ነው፣ ለምንድን ነው 3 ስግደት ብቻ ያሰጡት ብሎ እግዚአብሔር ጠይቃቸው። አይ ጌታዬ ሆይ አሉት። ከኔ ጋር ናችሁ? እሱንም እኔው ነው እንጂ አንተ ብትሆንማ በሰላም ሂድናል ትለው ነበረ አሉ። ክብር ለአምላካችን ይሁን። እንደንዳሞን እንደው ዋቀዮ ነጋር አንገራመነ ጌተሊቲ ገላይቹ እንደው ዋቀዮ ኢሰናፈቴ ድሪርሱ ይወደንዳ ኢሰረከቴ ይወገርጋሩ ደንዳ ነምኒ ይወገርጋሬ ነምኒ ይወላኔ ወንቶን ሁሉም ዲሳዩ ዳንጋ ቀሩ ከዋቀዮ ገሩ ጃለሊሳ ዳንጋ ይቀሩ ኑጃለቹ ዳንጋ ቀባ ጃለሊሳ ዳንጋ ቀባ አመዱ አትከሉ ጃለቴ የኙና አመ ቀራሪዮት ከሉ ጃለቴ የኙና ገለኒ ጉንፍኒ ሳባታዊ ሰዱ ወለ ዋቀዮ የሙ ኢንሳኒ ጀራቲ ዱሙ ረኮዶ ጊማሲ ላልቴ አርሜን ገራሚ ፈካቱ ጉዴ ገንታቴ አዲኬኛ ማሐረሚ ሙጫኮ ኩኖ ጀላዱና ወንዱን ዱዘተኒ የሮ ገና ዋቀዮን የሮን ሳ ገና ዳጀ አቲ ባቴ ሆጂ አርገቹናፍ አቲ ይምጂረማ አርገቹናፍ ሆጀቴ አማቴ ደብቀ ጌዳን ጅራቹናፍ ዋቀዮን የሮ ወንተቀቡ የሮ ዋቀዮ ኤክ ሁሌም በእግዚአብሔር ጊዜ ውስጥ እግዚአብሔርን መጠበቅ ያስፈልጋል። በንግዳችን ዓለም ስኬታማ የምንሆነው ማጣልቃ ሲገባ ነው። ኧረ እግዚአብሔር በሉ፣ እግዚአብሔር በሉ። በትምህርታችን ማጣልቃ ሲገባ ነው ስኬታማ የምንሆነው። በአገልግሎታችን ማጣልቃ ሲገባ ነው ስኬታማ የምንሆነው። በዝማሬያችን ማጣልቃ ሲገባ ነው። በትዳራችን እሳ
በኑሯችን ይሳ በሁሉም ነገር ማዚገባ እግዚአብሔር ስሙ የተመሰገነ ይሁን። ጊዜው ገና ነበረና ልክ የሚገርማችሁ በሰዓቱና በጊዜ እንዲጠብቁ ቆይ አለ እግዚአብሔር። ይችላል። ኦሪት ዘፍጥረት ምዕራፍ 18 ላይ እናት ሳራ አርጅታለች፣ አባት አብርሃም አርጅቷል። አብርሃም ዱሎ ሜራ ሳራ ዱሎም ቤት ዋቀዮ ማልጎሬ ኤጋ ኢልማ ይነርገቱ ጀሬ ኤውቱ ደንዳ ሳራ ማየቴ ሴጤቲ አኔቴ ወጋኒ በቴ ረባም መናንኮሞ ኢኒስ ወጋ ሰገጠሚ ሰገዲ ኦልቴራ ዱሎ ሜራ ትክክል ነው። አይናችን በስጋ ላይ ብቻ ትክክል ስደርግ እግዚአብሔር ከሁላችን ጋር ይሁን። ጉንፋን ነገር ስላለች ነው። እግዚአብሔር ከጉንፋን ይሰውራቸው። አይተላለፍም የነሽ ዋቀይ ሁሉ ማከ ሄዶጋተው አማ ሳራ አንዱሎሜራ ባመናም ወዱሎሜራ ከምትይታ ተቆልፊት ዋቀዮን እንደዳሙ እንደው ይጀፎንን የሙላሉ ዱጉማ እንደዳሙ ይጀስራይንሲናን የሙላሉ ዱጉማ እንደዳሙ በሳይንሱ ዓለም ስንሆን በሳይንሱ መንደር ስንሆን ሽማግሌ አሮጊት ልጅ ማግኘት አይችሉም። ግን በእምነት ዓለም ስንሆን ይቻላል አይቻልም? ኧረ አይሰማም። ይቻላል አይቻልም? በምን ዓለም ስንሆን እስኪ በእምነት በሉ እስኪ መጋላ መንቴራሜ መጋላ ዱጋ ጀራሜ ሁንዱም ቱንደንዳመ ጀራሜ ገረኒ ዋቀዮ ዳፈተው ይነንዳመ ሰቦታ ዋቀዮ ይነንዳመ ኤጋ የኔ ዋቀዮን ጠብቁ አላቸው። ከዛም በኋላ በመጠበቂያ በዛ ስፍራ ላይ ልክ ይህን ሁሉ ሲያከናውኑ በጊዜና በሰዓቱ ሆነላቸው። ስለዚህ በሁለተኛ ደረጃ ላይ እግዚአብሔር ቆዩ ይለናል። ዛሬ መቆየት ያስፈልጋል። ክርስቲያኖች እስኪ አንቸኩል። እግዚአብሔር ለእኔም ጊዜ አለው በሉ እስኪ። እግዚአብሔር ለእኔ ወራት አለው በሉ እስኪ። እግዚአብሔር ለእኔ ሰዓት አለው በሉ እስኪ። እግዚአብሔር ለእኔ ዓመታት አሉት በሉ እስኪ። እኔም አለው አላችሁ አይደል? እግዚአብሔር ከሁላችን ጋር ይሁን። ዋቀዮ የሮቃሞ ይንቀሙ ዱያ ቃሞ ይንቀሙ ይሁን አቢ አናብ ጀሪሜ አናብ ዋቀዮን የሮቃ በጀናሜ ዋቀሞ ይንቀሙ ገለኒ ዋቀዮ ዳፈቶ ቀሞ ዋቀዮ አለ እግዚአብሔር ለሁላችንም በሰዓቱና በጊዜው አከናውኗል። የመጨረሻውና ሶስተኛ አይሆንም ይላል እግዚአብሔር። ምን ይላል እግዚአብሔር? ምን ይላል? በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ አሳጥራለሁ። በማቴዎስ ወንጌል ምዕራፍ 14 ላይ እነዚህ ሁለቱ ብቻ ነግራቸዋለሁ። አንድ እናት ቀረበችና በክርስቶስ ፊት ታነባለች። ፉረ ዋቀዮና በቴቦስ ኢጆሌ ለመንቀባይት የጎፍታ ተቆ ገረቢታ ተቆ ገረምርጋትና ዳቤት አጂ ወደ ዋቀዮ ማጀሬ እሴኔ ያ ኢጆሌ ዋቀዮ ያ ኡመተ ክርስቲያና ያ ኡመተ እስራኤል ዋን ከነተኒን ቤተኔ ተተኮፊ ሞቱማ አውቴ ተተኮፍ ሞዶ አውቴ ዋቀዮን እንታሞ እንተውጀ ተሪኑን ብሪ ጋፈቹ ደንደን ተሪኑን አንጎ ጋፈቹ ደንደን ተሪኑን በዳሪነ ጋፈቹ ደንደን ዋቀዮን ዱዳፍ ወንተ ተው ዱዋ እሺኑ ጀዳ ማኑ ጀዳ ወንተ ኤኙን አፍተው ሜጀራሜ ዋቀዮን ጀራሜ ወንተ አናፍተው እሺናን ጀዳ ወንተ አናፊንታኔ ተከቱሪ ሂንተው ናን ጀዳ ገለኒ ሳፈተው አላማ በሚገርም ሁኔታ የዘብዴዎስ ልጆች እነዛ ሁለቱ አንዱን በግራ አንዱን በቀኙ አንዱን ለሞት አንዱን ለሕይወት እናት ስትለምን እግዚአብሔር አይሆንም እኔ ለሞት ሳይሆን የመጣሁት ለሕይወት ነው አለ። ትዝ ይላችኋል ዳዊት በመዝሙር 41 ላይ ኋላ እንደ ውሃ ሁሌም እንደምትናፍቅ ሁሉ አለ ነፍሴ ሁሌም አንተን ትናፍቃለች አለ። ስንቶቻችን የስንቶቻችን ነፍስ ነው ቃሉን የናፈቀ ከእግዚአብሔር ጋር መኖር ዋቀዮ ዱካ ጅራችሁ ዋቀዮ ዱካ ሆነን ይብሉ ልቡ ሜቀን ኬኘት ዋዌላት ዳዊት ገሉማጀሬ ልቡን ጎሲን ዱዋ ሀዊቴ አመኑን ሰገሌ ዋቀዮ ነጋጅረኝ ከማል ነጋጅረላት አመኑን ሰገሌ ዋቀዮ አንተስ ገባጅረኝ ከማል ማሎጀቴ ማራወቴ ነስገባላት
ማልተነጋግረናት። አሁን የሚያረጋጋን እግዚአብሔር ብቻ፣ አሁን ሰላም የሚሰጠን እግዚአብሔር ብቻ ነው። ስለዚህ ሁሉም ነገር እርግፍ አድርገን ማን ላይ እናስቀምጥ? ሸክማችሁን አለ ለእናንተ የከበዳችሁ ለእኔ አለ ክርስቶስ ባቀን ስንቱልፋት የባቴ ሰናናብት ባል ስሊም ባጅቱ ሙባሰር ባዳ ሰቦታ ዋቀዮ ወንቶት ኑቲ ባኔጅ ሙቱልፋቴራ አከነጋገታ አዴሙ ሶቾው ደምኔራ ኢሰኑቱልፋቴ ከነ ኤውኑ ፈሰልቢሱ ኤውኑ ራካስ ኤውኑ ራገንገልቹ ዋቀዮ ኑራ ያገንገልቹ ገለኒ ሳፋተው አይሆንም። ሁለተኛው እና የመጨረሻው ቅድም እንደነገርኳችሁ በዚህ በማቴዎስ ወንጌል ምዕራፍ 14 ቁጥር 8 ላይ በእናቷ ምክር ሄሮድያዳ የተባለችው የመጥምቀ መለኮት ቅዱስ ዮሐንስን አንገት የለመነች ሞርማ ወሬገማ ቁልቁሉ ዮሐንስን ከንከረት ፉላ ሞቲ ዱረት ስር ቢቴ ገመቺስ ተሪ ገነመ ገነመ ፋርፈኔ ገልገለ ገልገለ ከስር ቢቱ ጅራችሁ ደንዴ ገነመ ገነመ ገረመነ ዋቀዮ ደምኔ ገልገለ ገልገለ ገረመነ ቃሉት ከንጎዳኑ ጅራ ገነመ ገነመ ዋንጋሪ ራወኔ ገልገለ ገልገለ ገራጄ ሳቲ ከንሂሩ ጅራ ከነሁንዱ መራቲ ዋቀዮ ነው አበራሩ አሜንን የሚወፍቴቲ ገለኒ ዋቀዮ ዳፋተው አመስግኑ ከፋት ከቻው የሮሽ ፉለ ሞቲ ዱረና በቴ ሞርመሳይን በርባረት ዋቀዮን ገሩማ ጀዲ ሽሞን ዴኔ እንዴዳ እንገልተኒ ልክ ስገቡ ደህና ደር በሉኝ። እሺ መግባት ፈለጋችሁ እንደ እግዚአብሔር ከሁላችን ጋር አይሆን። ልክ ዮሐንስን አንገት ሲፈልግ እግዚአብሔር አይሆንም። አያችሁ የእኛን መጥፋት የእኛን ሞት ውድቀት የማይፈልግ እግዚአብሔር አይሆንም ማለት በዚህ በትንቢተ ኤርምያስ ምዕራፍ 29 ቁጥር 12 ላይ እንዲህ አለ እናንተም ትጠሩኛላችሁ ሄዳችሁም ወደ እኔ ትጸልያላችሁ እኔም አልሰማችሁም አለ እግዚአብሔር። ከዚህ ይሰውረን ማሎ አሜን ጀራመ አሜን ነከነቱ ነቲ ዋወተ አኒ ገሩ ሲን ነገው አርጋጅቶም ማሊፍ ዋቀዮን አከኒኑን አገኝ ከና ከየዙ ረኮ ካማለ አመንቲ ከኛምን ኑቱ ረኮ ቀባች ኑቱ ስሪታኔ ፉለ ዋቀዮ ይናበነ ዋቀዮ ሁሉ መገኘ ስሪ ነው አጎ አሜን ጀራመ ከናፍ ዋቀዮን ነሞኒ ሰበርባደኒ አርገተኒ ሩሞን ነገነ ነሞኒ በልበለ ዋቀዮ ሩኩተኒ በነሜራ ቢሞን በነምነ ገለኒ ዋቀዮ ዳፈተው የተባለ እግዚአብሔር ሁላችንም በተማርነው ትምህርት 30 እና 60 100 ፍሬ አፍርተን ክርስቶስ ሲመጣ ነጩን ልብስ ለብሰን በደመና ከሱ ጋር እንድንነጠቅ የአምላካችን መልካም ፍቃድ ይሁንልን። ወስብሐት ለእግዚአብሔር።